ትምህርትና በዚህ ዝማሬ አላምንም ብሎ የሚል የወንጌል አማኝ ካለ ከኔ ጋራ ተሳስተሃል ኤርሚያስ ብሎ የሚለኝ ሰው ካለ ዲቤት ሁሉ ልገባ የተዘጋጀው ነኝ። ኩልል ያለ ትምህርት፣ ኩልል ያለ ዝማሬ፣ መጽሐፍ ቅዱሳዊ የሆነ ዝማሬ ከሉቃስ ወንጌል ላይ አባቶች እየጠቀሱት የነ ቅዱስ ቄርሎስ እምነት አባቶች የጠቀሱ ሄሬኔዎስ የሚጥቀሰው አግናጤዎስ የሚጥቀሰው ኩልል ንጽት ጥርት ያለ እንደ ማር ወለላ የላስኩት ትውልድም እንዲልሰው ማስተምረው የሕያው የእግዚአብሔር ቃል ነው። አንድ ቃል ብቻ ልናገርና ልጆቼ ላስተኛ ነው። ከቆያችሁ እመጣለሁ። ምን ይላል ዕንባቆም ነብዩ? ሚዩት አድርገው ችግር የለም። ጥያቄ አይደለም። እኔ ከፈለኩ ቤትም ሁሉ መግባት እችላለሁ እኮ አልኩ። ኦኬ ነብየ እግዚአብሔር ዕንባቆም ምን አለ? አሁን ዘማሪው ቴዲ ሲዘምር ይህ ምስጢር ታላቅ ነው ከቶ ማይነገር ማርያምን በልቧ ተጠብቅ። የቱ ነው ምስጢር? አምላክ ሰው ሆኖ እንደሚወለድ አምላክ ምን ሆኖ ሰው ሆኖ እንደሚወለድ በቀደሙት የብሉይ ኪዳን ነቢያት መካከል ትንቢት ከተናገሩት መካከል ቃሉ ቀጥታ ለማርያም ነው የተጻፈው ተብሎ ባይባልም ይሄ ክፍል ግን ቀጥታ ከመሲሁ ጋር የተገናኘ ንግግር ነው። ለምሳሌ ነቢየ እግዚአብሔር ዕንባቆም ምዕራፍ 1 ቁጥር 5 እናንተ የምትንቁ ሆይ አንድ ቢተረክላችሁስ እንኳን የማታምኑትን ስራ በዘመናችሁ እሰራለሁ፣ እዩ፣ ተመልከቱ፣ ተደነቁ አለ። እዩ፣ ተመልከቱ፣ ተደነቁ። ለአዳም ዘር እግዚአብሔር ልጁን ራሱ አምላክ ወልደ እግዚአብሔር ወልደ ማርያም ሰው ሆኖ በመገለጡ ሐዋርያት አዩት፣ ከእሱ ጋር የበሉ የጠጡ የዳሰሱት ተረኩልን፣ የተያዩት የተመለከቱትን ነገሩን፣ እኛም በሩቅ ያለን ሰማን፣ ስለሱ ተደነቅ። ድንግል ፈጣሪዋን ወለደችው። የሚያስደንቅ ታላቅ ጥበብ፣ ታላቅ ምስጢር የሰው አንደበት እንኳን ሊያብራራው የማይችል አምላክ ወልደ እግዚአብሔር ወልደ አብ ወልደ ማርያም ክርስቶስ ኢየሱስ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው። ድንግሊቱ ማርያም ወልደዋለች። ክብር ለገናናው ለስሙ ይሁን። ልጆቼ ላስተኛ ነው። ጥያቄ ካለ በኋላ ላይ መቀበል ይችላል። አጭር ጥያቄ ነው የምጠይቅህ። የምጠይቅ ጥያቄ ምንድን ነው? ማርያም ፈጣሪዋን ወለደችው ብሎ ነው ዘማሪ ዘመረው። ይህን ትቀበላለህ አንተ? ማርያም ፈጣሪዋን ነው የሚለው። ማርያም ፈጣሪዋን ነው የሚለው። ኤርሚያስ ማርያም ፈጣሪዋን ነው የሚለው። አዎ እኮ ነው ብዬ ማርያም ፈጣሪዋን ነው የወለደችው ወይስ ፈጣሪዋን በስጋ ነው የወለደችው? በስጋ ነው የወለደችው። ግድ የለም። ኦኬ አንዴ ስማኝ። እንኳን እኔ ወንጌል አማኙም አይደለሁም የኢትዮጵያ ኦርቶዶክስም ስላሴ አማንያን የተባሉ ካቶሊክ አንዳንዴ ይኸውላችሁ፣ አንዳንዴ ዝም ብላችሁ ጥቅስ ላይ አትላፋ ማለት ይሄ ምን ጉንጭ አልፋ የሆነ ነገር ማለት ነው። ኦርቶዶክስን በዚህ ብሌም አታረጋትም፣ ካቶሊክን በዚህ ብሌም አይደረጉም። እኛም የወንጌል አማኞች በዚህ ትምህርት ብሌም አንደረግም። ነገርኩ ስትናገር አስተውለህ ነገር በጣም ስተት እየሰራ ነው። እሺ በቃ አሁን ጨርሻለሁ ወገኖች። ደምረው ከፈለክ ከኔ ጋር ዲቤት መግባት ትችላለህ። አንተ ግን አንደኛ ነገር እሺ አንዴ ተራግሬ እኔ ስማኝ ኤርሚ፣ እንዴ ምን እያልክ ነው? እኔ ስማኝ። መጽሐፍ ቅዱስ ሲናገር ሁለተኛ ሉቃስ 2:51 ላይ ከእነርሱም ጋር ወርዶ ኢየሱስ ከተወለደ በኋላ ነው። ከእነርሱ ጋር ወርዶ ወደ ናዝሬት መጣ ይታዘዝላቸው ነበር ይልና እናቱም ይህን ነገር ሁሉ በልቧ ትጠብቀው ነበር የሚለው ቃል ማርያም በልቧ የምትጠብቀው መለኮትን እንደምትወልድ ነው በስጋ ወይስ ደግሞ እንደሚታዘዝ ነው የምትጠብቀው? በስጋ ኦልሬዲ ወልደዋለች። መለኮትን በስጋ ወልደዋለች። ምንድነው ገና እንደምትወልድ በልቧ የምትጠብቀው ምን ነው? ኦልሬዲ ተወልዷል እኮ ኦልሬዲ። ደሜ ምንድነው እያልክ ያለው እንዴ? ተው እንጂ በልቧ የምትጠብቀው ምን ነው? አሁን ዘማሪ በልቧ ተጠብቀው ነበር። እኔን ከሰማኝ የትኛው ኦርቶዶክስ ነው ማርያምን ማን ነው ክርስቶስን በፈጣሪነቱ እንጂ በስጋው አልወለደችውም ብሎ ያለ ማን ነው? እዚህ ውስጥ መልስልኝ። ዘማሩ ያለ አዴ ቴዲ ነው በአካል የማውቀው ሰው ነው። ኦኬ ዘማሪው ግን ማለት ዘማሪው ማርያም ፈጣሪዋን ወለደች ነው ያለው። ይሄ እኮ ስህተት ነው። አዎ እኔ መልሼ በቃሌ ልዘምርልህ። በጣም የማከብረው የምወደው ዝማሬ ስለሆነ
መልሼ ልዘምርልህ። የመጽሐፍ ቅዱስ ትምህርት ነው። ኦኬ። ድንግል ፈጣሪዋን ነው የወለደችው። ምን ማለት ነው? ጌታ የጌታዬ እናት ብላ ስትል ኤልሳቤጥ ያለችውን ያ ጌታዬ ማለት ፈጣሪ እኮ እያለች ነው። ኦኬ። እነ ኢሳያስ ኤልጊቦር እያሉ የጠሩት እኮ ነው። አቢ አድ እያሉ የጠሩትን እኮ ጌታ እኮ ነው። ምን እያልክ ነቢያቱ እንደማመጥ ወይ እዚሁ እኔ እናንተ እንግዲህ ወይ ይለይልን ደቂቃ እያዝና ይቻላል። ምንም ችግር የለውም። ይቻላል። እንነጋገር። ኦኬ ትንሽ ደቂቃ እንግዲህ እስኪ ልፊያ ከፈለክ እኔ ልፊያ አልፈልግም፣ ግን ከፈለክ የብሉይ ኪዳን ልፊያ ያልኩህ በጥቅስ ላይ ለመላፋት ካልፈለክ በስተቀር እኔ አሁን አንተ በጌታ ወንድሜ ነህ አይደለ? የሙሉ ወንጌል ቤተክርስቲያን ከኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው ሌሎችም አብያተ ክርስቲያናት የተወለደው ፈጣሪ ገባሬ ሰማያት ወምድር መሆኑን የማያምን ጴንጤ ካለ እሱ ድብን ያለ መናፍቅ ነው። አብያተ ክርስቲያናት ግን ወንጌላውያን የምናምነው ከጌታ የጌታ እናት የወለደችው አምላክ ነው፣ ፈጣሪን የወለደችው በስጋ አለቅ። ኦርቶዶክስም ይሄን ነው ያያቸው። ለምን ትደውላላችሁ? በጌታ በኢየሱስ። ስለዚህ ጨርሻለሁ። እውነቱ ይሄ ነው። እውነቱ ይሄ ነው። ተባረክ። ከኦርቶዶክስ አፍ እውነት አይገኝም ብሎ የሚል እኮ ጭፍን አስተሳሰብ የለንም። ከካቶሊካውያን አፍ እውነት አይገኝም ብሎ የሚል ጭፍን አስተሳሰብ የለንም። በጣም ብዙ እኮ የሚያስማማን እውነት አለ። እኔ በቤቴ እግዚአብሔርን ከማመልክበት ዝማሬም አንዱ ነው ይሄ። ኦኬ። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው። አይደለም እንዴ? ሉቃስ አይልም? የለምና ስፍራ በእንግዶች ማረፊያ ይላል አይልም እንዴ? ይህንን አንድ የኦርቶዶክስ ዲያቆን ስለዘመረው ነው ነውር የሚሆነው ወይስ መጽሐፍ ቅዱሳዊ ስላልሆነ ነው? የብሉይ ኪዳን ነቢያት አምላክ በስጋ እንደሚወለድ እነ ሚክያስ፣ እነ ኢሳያስ፣ እነ ዘካርያስ፣ እነ ንጉስ ዳዊት፣ ነቢዩ ዳዊት አልተናገሩም እንዴ? አቢአድ እኮ ነው አሉ። የዘላለም አባት እኮ ነው አለን ኢሳያስ። የሚወለደው ሕፃን ተወልዶልናል ወንድ ልጅንም ተሰጥቶናል ብሎ ያለው ኢሳያስ እኮ ነው። ኢሳያው ይህን ሲናገር የሚወለደው ሕፃን አቢአድ ነው አለ። የዘላለም አባት ነው አለ። ከፍጡር የዘላለም አባት ተብሎ የተጠራ በእስራኤል ታሪክ ውስጥ ማን አለ? ማንም የለም። ይሄ እኮ ደሜ የብሉይ ኪዳን ነቢያት አድምቀው የጻፉት ነው። የአዲስ ኪዳን ሐዋርያት አድምቀው የነገሩ ነው። ደግሞዋለው ከማር ከወለላ ይልቅ የሚንጠባጠብ ጥርትና ጥንፍፍ ያለ የአምላክ ቃል ትምህርት ነው። እነ ቄርሎስም የተናገሩት ትክክል ነው። ሄሬኖስም ቢናገር ትክክል ነው። አግናጢዮስም ቢናገር ትክክል ነው። ኦርቶዶክስም ስትናገር ትክክል ነው። ስለማቃት ቤተክርስቲያን በዚህ እንጂ በዚህ ዝማሬ ኤርሚያስ ተሳስተሃል ብሎ የሚል ሰው ካለ እኔ ዲቤት ሁሉ ልገባ ፍቃደኛ ነኝ፣ ግን በእውቀት ያለ ጫጫታ ከሆነ ማለት ነው። አምላክ አንድ አስጨርሰኝ ብራዘር፣ አንድ አስጨርሰኝ። ይሄ ያው ቃል ነው የምናገረው፣ ለሁላችንም የሚያስማማ እውነታው ማለት ነው። ነቢያቱ አድምቀው የተናገሩት የሚስጥር ግሩም ነው ከቶም ማይነገር ማርያምን በልቧ ተጠብቀው ነበር የተባለው ይህ ምስጢር ያስባለበት ምንድነው? አምላክ ሰው ሆኖ የመወለዱ ምስጢር ነው። ነቢያት ይጠባበቁት የነበሩት ለብዙ ሺህ ዘመን የጮሁበት ድንግል ሴት እንደምትጸንሰው ከዳዊት ዘር እንደሚወለድ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ከእስራኤል ገዢ ይወጣልኛል ብሎ እነ ሚክያስ ሲናገሩ የነበረው ይሄ የሚወለደው ሕፃን ይላል ሚክያስ ወላጅቱ እስክትወልድ ድረስ አሳልፎ ይሰጣቸዋል ተብሎ የተባለው የሚወለደው ሕፃን አወጣጡ ግን ከቀድሞ ነው ይላል። ማለት ከዘላለም ነው ይላል። ከዘላለም የነበረ ፍጡር እኮ የለም። ከዘላለም ከአብና ከመንፈስ ቅዱስ ቅድም ልደት ቃል እንዳለው የኦርቶዶክስ ታሪክ በቅዳሴ ዲዮስቆሮስ ላይ እምቅድመ ዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በተሰለስቱ እግዚአብሔር በመለኮቱ ወእምቅድመ ጎህ ጽባህ እያለች ታዜማለች። ምንም እንከን የማይወጣለት ትምህርት ነው። ሁሉንማ ተቃውመንማ አይሆንም። እና ተባረኩ ልጆች። መዝሙሩን እንድገመልንና ጥያቄ ሊፈጥር የማይችል መዝሙር ነው።